ዛሬ ሻሩክ ካንን የዝና ማማ ላይ ከሰቀሉት ፊልሞች ውስጥ አንዱ የሆነውንና ታይቶ የማይጠገበውን ኮች ኮቹ ሆታሄ የተሰኘውን ድንቅ የፍቅር ታሪክ ይዤላችሁ ቀርብ ያለው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ጀምሩት። ወደ ቪዲዮው እንለፍ። ታሪኩ የሚጀምረው ልብን በሚነካ የለቅሶ ትዕይንት ነው። ቲና በወሊድ ምክንያት የመጨረሻ ህይወቷ ላይ ትገኛለች። አጠገቧ ያለው ባሏ ራሁል በአዘን ተሰብሯል። ቲና ከመሞቷ በፊት ለልጇ 8 ደብዳቤዎችን ጽፋ አጠናቃለች። ልጄ በየዓመቱ ልደቷ ላይ አንዳንድ ደብዳቤ እንድታነብ አድርግ ብላ ለራሁል አደራ ሰጠችውና ከዚህ ዓለም በሞት ተለየች። ራሁልም የሚወዳትን ሚስቱን ቀብሮ ልጁን አንጀሊን ብቻዋን ማሳደግ ጀመረ። ዓመታት ነጎዱ። ህፃኗ አንጀሊ አሁን 8 ዓመት ሞላት። ዛሬ 8ኛ የልደት ቀኗ ነው። የመጨረሻውንና የ8ኛው ደብዳቤ የምታነብበት ቀን። እናቷ በደብዳቤው ላይ አንድ ትልቅ ሚስጥር አወጋቻት። ልጄ ሆይ እኔ የአባትሽ ህይወት ውስጥ ከመግባቴ በፊት አባትሽን ሌላ የምትወደው ጓደኛ ነበረችው። ስሟም እንዳንቺው አንጀሊ ይባላል የሚል ነበር። ቲና በደብዳቤው ላይ የራሁልንና የአንጀሊን የድሮ የኮሌጅ ታሪክ መተረክ ጀመረች። ታሪኩ ወደ ኋላ ይወስደናል። ራሁልና አንጀሊ የሴንት ሻቬር ኮሌጅ ውስጥ ምርጥ ጓደኛሞች ናቸው። አንጀሊ እንደ ወንድ ልጅ የምትለብስ ጸጉሯን አሳጥራ የምትቆረጥና ከራሁል ጋር የቅርጫት ኳስ የምትጋጠም ወንዳ ወንድ ሴት ናት። ሁለቱ በፍጹም አይነጣጠሉም። ራሁል የኮሌጁ ፋሽን እና የሴቶች አይን ማረፊያ ቢሆንም ለአንጀሊ ግን ያለው ስሜት ንጹህ ጓደኝነት ብቻ ነው። ፍቅር ማለት ጓደኝነት ነው የሚለው የራሁል ፍልስፍና በኮሌጁ የታወቀ ነው። ልክ በዚህ መሃል ነበር ከለንደን የመጣችው የዳይሬክተር ልጅ ቲና ወደ ኮሌጁ የገባችው። ቲና እጅግ ቆንጆና ዘመናዊ ናት። ራሁል ቲናን ገና ሲያያት ልቡ መምታት ጀመረ። አንጀሊ ግን በሁለቱ መቀራረብ ውስጥ ገና ያልተረዳችው የሆነ ስሜት መጎርበጥ ጀመራት። ራሁል ቲናን ለማግኘት የተለያዩ ዘዴዎችን ሲጠቀም፣ አንጀሊ ደግሞ ይህች ልጅ ማናት በሚል አስተያየት ትመለከታት ነበር። ታሪኩ የኮሌጁን ግርግር ማሳየት ጀመረ። ራሁልና አንጀሊ በቅርጫት ኳስ ውስጥ ሜዳ ላይ ናቸው። እንደ ሁሉ ጊዜው ራሁል በአንጀሊ ላይ ሴት ልጅ ስለሆንኩ አሸንፋለሁ ብለሽ እንዳታስቢ እያለ ይሳለቅባታል። ሜዳ ላይ ያለው ትንቅንቃቸው አይታል ነው። አንጀሊ እጅግ ጎበዝ ተጫዋች ስለሆነች ራሁልን መሬት ላይ ዘርረው ኳሷን መረብ ውስጥ ስታስገባት በደስታ ትፈነጥዛለች። ራሁል ግን ሸሚዜን ስለሳብሺ ነው እያለ ሰበብ ይፈልጋል። ይህ ትዕይንት ሁለቱ ምንም እንኳን ቢቀራረቡም ግንኙነታቸው ገና በልጅነት ጨዋታ የተሞላ መሆኑን ያሳየናል። ይህ በእንዲህ እንዳለ የቲና መገኘት በኮሌጅ ውስጥ ትልቅ ወሬ ፈጥሯል። ራሁል ቲናን ለማግኘት አጋጣሚዎችን ይፈልጋል። አንድ ቀን በክፍል ውስጥ ፕሮፌሰሯ ስለ ፍቅር ትርጉም ተማሪዎችን ስትጠይቅ ራሁል ተነስቶ ያንን ዝነኛ ንግግሩን ተናገረ። ፍቅር ማለት ጓደኝነት ነው። ጓደኛ መሆን ካልቻል በፍጹም ፍቅረኛ መሆን አንችልም በማለት ይመልሳል። አንጀሊ ይህንን ስትሰማ ልቧ ፈገግ ይላል። ምክንያቱም የራሁል ምርጥ ጓደኛ እሷ እንደሆነች ታውቃለች። ነገር ግን ራሁል ንግግሩን ሲጨርስ አይኖቹ ያረፉት ቲና ላይ ነበር። አንጀሊ ይህን ስታይ ልቧ ጥርጣሬ ውስጥ ገባ። ራሷን ከቲና ጋር ማወዳደር ጀመረች። ቲና ቆንጆ ልብሶችን ትለብሳለች፣ ጸጉሯን ትተኮሳለች፣ በጣም ሴት ትሸታለች። አንጀሊ ደግሞ ሁል ጊዜ በስፖርት ልብስ ጸጉሯ ተንጨባሮ ነው የምትታየው። ራሁልን ለመማረክ አንጀሊ አንድ ቀን ራሷን ለመለወጥ ወሰነች። እንደ ቲና አይነት አጫጭር ቀሚሶችን ገዛች። ሊፕስቲክ ተቀብታ ጸጉሯን አበጥራ ወደ ኮሌጁ ገባች። ነገር ግን ሁሉም ተማሪዎች ሲያዩት መሳቅ ጀመሩ። መራመጃው እንኳን ጠፋባት። ራሁልም ሲያያት ይሄ ምንድነው ሰርከስ ልትሄጂ ነው ብሎ በሰዎች ፊት አፌዘባት። አንጀሊም ድንጋጤና ውርደት ተሰምቷት እያለቀሰች ወደ ቤቷ ሮጠች። እዚያ ጋር ነው ቲና መጣ ያጽናናቻት። ቲና የአንጀሊን ልብ ስብራት ተረድታ በደግነት አነጋገረቻት። በዚህ ቅጽበት በቲናና በአንጀሊ መካከል የመከባበር ስሜት ቢፈጠርም ሶስቱም ወደማይቀረው የፍቅር ትሪያንግል ውስጥ ይገባሉ። አንጀሊ በራሁል መሳለቂያ ከሆነች በኋላ ልቧ ክፉኛ ቆስሏል። ሆኖም ግን የልጅነት ጓደኝነታቸው ስለሚያሸንፍ ራሁል መጥቶ ይቅርታ ይጠይቃታል። ሁለቱ እንደገና ታረቁ። ነገር ግን በዚህ መሃል ራሁል ለቲና ያለው ስሜት ከቁጥጥር ውጭ እየሆነ መጣ። ራሁል በሄደበት ሁሉ ቲናን ማሰብ ጀመረ። የቲና ውበትና የዋህነት መላ ማንነቱን ማረከው። አንጀሊ ይህንን ሁሉ የምታየው በጓደኝነት አይን ነበር። ራሁል ስለ ቲና ሲያወራላት እሷም አብረው ትስቃለች፣ ትመክረዋለች። ነገር ግን አንድ ምሽት ላይ ሁሉም ነገር ተቀየረ። አንጀሊ በክፍሏ ውስጥ ሆና ስታስብ ለምንድነው ራሁልን እንዲህ የምቀናበት? ለምንድነው ከሌላ ሴት ጋር ሲሆን ልቤ የሚደመው ብላ ራሷን መጠየቅ ጀመረች። ያኔ ነው ለመጀመሪያ ጊዜ እኔ እኮ ራሁልን እወደዋለሁ የሚለው እውነታ ብልጭ አለላት።
ይህ ግኝት ለሷ ደስታ ሳይሆን ትልቅ ድንጋጤ ነበር። በሌላ በኩል ራሁል ለቲና የፍቅር ጥያቄ ለማቅረብ ወሰነ። አንጀሊ ይህንን አታውቅም ነበር። አንጀሊ ለራሁል ያላትን ስሜት ለመንገር በደስታ እየሮጠች ወደ እርሱ መጣች። ራሁልም በተራው አንጀሊ እኔም አንድ የምነግርሽን ሚስጥር አለኝ አላት። አንጀሊ እኔም የምነግር ነገር አለኝ ግን አንተ ቅደም አለችው። ራሁልም አይኖቹ በደስታ እየበሩ እኔ ቲናን እወዳታለሁ፣ ሕይወቴን ሙሉ ከሷ ጋር መሆን እፈልጋለሁ አላት። አንጀሊ የጠበቀችው ይህንን አልነበረም። ያለ መንገድ ያዘጋጀችው እወዳለሁ የሚለው ቃል ጉሮሮዋ ላይ ተሰነቀረ። ልቧ በአንድ አፍታ በሺህ ስብርባሪ ሲሰባበር ፊቷ ላይ ይታይ ነበር። ግን ጓደኝነታቸውን ለማስቀደም ስትል እንባዋን አፍና በግዳጅ ፈገግ ብላ በጣም ደስ ይላል፣ እንኳን ደስ አለህ ትለዋለች። ራሁል በደስታ ስካር ውስጥ ስለነበረ የአንጀሊን አይን ውስጥ ያለውን ስቃይ አላየውም። አንጀሊ ግን ከዚያ በኋላ በዚያ ኮሌጅ ውስጥ መቆየት እንደማትችል አወቀች። አንጀሊ የራሁልን ንግግር ከሰማች በኋላ ዓለም የዞረችባት መሰላት። ያፈቀረችው ሰው ስለሌላ ሴት ሲያወራላት መስማት ከአቅሟ በላይ ሆነባት። ስለዚህ አንድ ከባድ ውሳኔ ወሰነች። ያላጠናቀቀችውን ትምህርት እርግፍ አድርጋ ትታ ወደ እናቷና ወደ ሀገሯ ለመመለስ ሻንጣዋን ማዘጋጀት ጀመረች። ራሁል ይህንን ሲሰማ በድንጋጤ ወደ ባቡሩ ጣቢያ ይሮጣል። ባቡሩ ጣቢያ ላይ ትርምስ የበዛበት ትዕይንት እናያለን። ራሁል አንጀሊን አግኝቶ ለምንድነው የምትሄጂው? ምን አደረኩሽ? ብሎ ይጠይቃታል። አንጀሊ ግን እውነቱን ልትነግረው አልፈለገችም። ትምህርቴ ሰልችቶኛል፣ እናቴን ናፍቄያለሁ እያለች በውሸት ሰበብ እንባዋን ትታገላለች። ባቡሩ መንቀሳቀስ ሲጀምር ራሁል ከባቡሩ ጋር አብሮ እየሮጠ እባክሽን አትሂጂ፣ አንቺ ከሌለሽ እኔ ማን አለኝ እያለ ይጮሃል። ልክ በዚህ ሰዓት አንጀሊ በባቡሩ መስኮት በኩል እጇን አውጥታ ትሰናበተዋለች። ቲናም ከራሁል ጀርባ ቆማ ይህን ሁሉ ስታይ አንጀሊ ራሁልን እንደምትወደው ለመጀመሪያ ጊዜ በግልጽ ተረዳች። አንጀሊ ሄደች። ራሁልም የባዶነት ስሜት ተሰማው። አሁን ታሪኩ ከብዙ ዓመታት በኋላ ወደ አሁኑ ጊዜ ይመለሳል። የራሁል ልጅ አንጀሊ እናቷ ከመሞቷ በፊት የጻፈችላትን 8ኛ ደብዳቤ እያነበበች ነው። ልጄ ሆይ እኔ በአንጀሊና በአባትሽ መካከል ገብቼ የፍቅር መስመር ሳልኩ መሰለኝ። አባትሽ ግን አሁንም ያችን አንጀሊን ይናፍቃታል። ስለዚህ እኔ ማድረግ ያልቻልኩትን አንቺ አድርጊ፣ አባትሽንና ያችን አንጀሊን አገናኛቸው የሚል መመሪያ ሰጣታለች። ሕፃኗ አንጀሊ ይህንን ሚስጥር ስታውቅ በአባቷ ሕይወት ውስጥ አዲስ ተስፋን ለመፍጠር ወሰነች። መጀመሪያ ያቺ አንጀሊ የት እንደምትገኝ መፈለግ ጀመረች። በአያቷ እርዳታ አንጀሊ በአሁኑ ሰዓት በሺምላ በሚገኝ የአንድ የበጋ ካምፕ ውስጥ ለሕፃናት ትምህርት እንደምትሰጥ ደረሰችበት። ራሁል ልጁ ወደዚያ ካምፕ እንድትሄድ ይፈቅድላታል። ሕፃኗ አንጀሊ ከቤት ስትወጣ አባቷን አባዬ አንተም ትመጣለህ አይደል ትለዋለች። ራሁል ግን ያችን የቀድሞ ጓደኛውን እዚያ እንደምታገኛት አልጠረጠረም ነበር። ሕፃኗ አንጀሊ ሺምላ ስትደርስ ካምፕ ውስጥ አንዲት ሴት በጀርባዋ ዙራ ለሕፃናት ስታስተምር አየች። ሴቲቱ ዞር ስትል ያቺ የድሮዋ ወንዳ ወንድ አንጀሊ አይደለችም። ይልቁንም ረጅም ፀጉር ያላት ሳር የለበሰችና እጅግ ውብ የሆነች ሴት ሆና አገኘቻት። ልጇ አንጀሊ በአግራሞት ፍዝዝ ብላ ቀረች። ሕፃኗ አንጀሊ ሺምላ ካምፕ ውስጥ እንደደረሰች ትልቋን አንጀሊን አገኘቻት። ትልቋ አንጀሊ የራሁል ልጅ መሆኗን ገና አላወቀችም። ግን ስሟ አንጀሊ መሆኑን ስትሰማ ወዲያው የድሮ ትዝታዋ ተቀሰቀሰ። ሕፃኗ አንጀሊ እናቷ የሰጣቻትን አደራ ለመወጣት አባቷን ወደዚህ ካምፕ ማምጣት እንዳለባት ታውቃለች። ነገር ግን ራሁል ስራ ስለበዛበትና ጉዳዩን ስለማያውቅ አልመጣም ብሎ ነበር። እዚህ ጋር ነው ሕፃኗ አንጀሊና አያቷ ተንኮል የተነሰሱት። አንጀሊ ለራሁል ስልክ ደውላ አባዬ በጣም ታምሜያለሁ፣ ትኩሳት ይዞኛል ብላ በለቅሶ ተዋሻለች። ራሁል በድንጋጤ መኪናውን አስነስቶ ወደ ሺምላ ካምፕ ይከንፋል። ራሁል ወደ አዳራሹ ሲገባ አንጀሊ በጀርባዋ ዞራ ቆማለች። አንጀሊ ቀስ ብላ ስትዞር ሁለቱም አይን ለአይን ተጋጠሙ። ለደቂቃዎች ዓለም የቆመች መሰለች። ራሁል ያቺን አጭር ፀጉር ያላት ወንዳ ወንድ ሴት ጓደኛውን ሲጠብቅ ቆንጆና ሳር የለበሰች ሴት ሆና አገኛት። ሁለቱም መናገር አቃታቸው። በአይኖቻቸው ውስጥ ናፍቆት፣ ጥያቄና የቆየ ፍቅር ይታይ ነበር። ራሁልና አንጀሊ ከ10 ዓመታት በኋላ ተገናኝተዋል። መጀመሪያ ላይ ሁለቱም መሸማቀቅ ይዟቸው ነበር፣ ምክንያቱም ራሁል ሚስቱን አጥቷል። አንጀሊ ደግሞ ሙሉ በሙሉ ተለውጣለች። ነገር ግን ያ የድሮ ጓደኝነታቸው ብዙም ሳይቆይ አሸነፈ። ልክ እንደ ድሮ መነካካትና መሳሳቅ ጀመሩ። እና በተጨማሪ ሰዎች እነዚህን ስራዎች ሌሎች ሰዎች የመቁጠር አቅም ስለሌለኝ ብቻዬን ነው እየሰራው ያለሁት። ለምሳሌ ስክሪፕት መጻፍ፣ ኤዲት ማድረጉ ምናምን በጣም ነው የሚያደግመው፣ ከመነግራችሁ በላይ ነው ጊዜ የሚወስደው። እና ቻናሌ አድጎ በተጨማሪ ሰዎችን ቀጥሬ ለእናንተ ከዚህ በላይ ጥሩ የሆኑ ስራዎችን ለመስራት እንበቃ። ቻናሌን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ እስከመጨረሻው እንድታዩት በአክብሮት እጠይቃለሁ። በተጨማሪም ደግሞ እንዳስተካክል የምትፈልጉት ነገር ካለ ኮሜንት ጋር አሳውኝ። ሁላችሁም የምትከታተሉ ሰዎች ከጎኔ ስላላችሁ ከልብ አመሰግናለሁ።
ይመቻችሁ። ራሁል አሁንም እንደ ድሮ የቅርጫት ኳስ ትችያለሽ ብሎ ይገዳደራታል። አንጀሊም ሞክረይ ብላ ትነሳለች። ካምፕ ውስጥ ባለው የቅርጫት ኳስ ሜዳ ላይ ሁለቱም ፍልሚያ ጀመሩ። ራሁል ልክ እንደ ድሮ በብልጣብልጥነት ሊያሸንፋት ይሞክራል። አንጀሊ ደግሞ በሳሪዋ ተጠቅልላ ብትሆንም አሁንም ያቺው ጎበዝ ተጫዋች መሆኗን አሳየችው። ራሁል አሁንም ሸሚዜን ስለሳብሺ ነው እያለ ሲያመካኝ ሁለቱም ከልባቸው መሳቅ ጀመሩ። በዙሪያቸው ያሉ ሕፃናት በደስታ ያበረታቷቸዋል። ይህ ትዕይንት ራሁል ለአንጀሊ ያለው ስሜት እንደገና እንዲፈተሽ አደረገው። ቲና ከመሞቷ በፊት የነገረችው ነገር ትዝ አለው። አንጀሊ ሁልጊዜም ተወደው እንደነበረ፣ አሁን ደግሞ እሱም እሷን እያያት ይቺን ድንቅ ሴት እንዴት ላጣት ቻለ ብሎ በውስጡ ይቆጫል። ነገር ግን ታሪኩ አንድ ያልተጠበቀ ደመና አጠላ። አንጀሊ ለራሁል ያልነገረችው አንድ ሚስጥር አለ። ሕፃኗ አንጀሊና አያቷ የራሁልንና የአንጀሊን መቀራረብ እያዩ ደስ ብሏቸው ሳለ ድንገት አንድ ቆንጆ መኪና ካምፕ ውስጥ ገባ። ከመኪናው የወረደው ሰው አማን ይባላል። አማን የአንጀሊ እጮኛ ነው። ራሁል ይህንን ሲያይ የደስታ ፊቱ በአንድ አፍታ ተለወጠ። አማን ወደ አንጀሊ መጥቶ በሁለቱ ፊት አቅፏት ናፍቀሽኛል ሲላት ራሁል ልቡ በቅናትና በድንጋጤ ሲቃጠል እናያለን። አማን ካምፑ ግቢ ውስጥ እንደገባ ድባቡ በሙሉ ተቀየረ። አማን በጣም ተጫዋች፣ ግልጽና አንጀሊን ከልቡ የሚያፈቅር ሰው ነው። አማን ወደ ራሁል ተጠግቶ ራሱን ያስተዋውቃል። የአንጀሊ እጮኛ ነኝ፣ በቅርቡ እንጋባለን ሲለው ራሁል የደረሰበት ድንጋጤ ከፊቱ ላይ ይነበባል። ራሁል አንጀሊን ያገኛት ከመሰለው በኋላ እንደገና ሊያጣት መሆኑን ሲረዳ ልቡ በቁም ነገር ደማ። አማን ስለ ሰርጋቸው ዝግጅት በደስታ ያወራል። ራሁል ግን በግድ ፈገግ ለማለት እየሞከረ እንኳን ደስ አላችሁ ይላል። አማን የራሁልና የአንጀሊን የድሮ ጓደኝነት ስለሚያውቅ አንተማ የሰርጋችን ዋነኛ እንግዳ ነህ ብሎ ይጋብዘዋል። ራሁል የውስጡን ህመም ደብቆ ከአማን ጋር ጓደኛ ለመሆን ይሞክራል። ነገር ግን አንጀሊና አማን አብረው ሲስቁ ሲያያቸው ቅናቱ ከአቅሙ በላይ ይሆንበታል። ዝናቡ እየዘነበ ነው። ራሁልና አንጀሊ በካምፕ ሜዳ ላይ ብቻቸውን ተፋጠዋል። በሁለቱ መካከል ያለው ዝምታ ከሺህ ቃላት በላይ ይናገራል። ራሁል እንደ ልማዱ በአፉ ያችን የማይረሳ የሙዚቃ ዜማ እያፋጨ ወደ አንጀሊ ተጠጋ። አንጀሊ በዝናብ እየተጠመቀች ራሁልን ስታየው የ10 ዓመቱ ናፍቆትና የዛሬው የቅናት ህመም በአይኖቿ ላይ ይነበባል። ራሁል ምንም ሳይናገር እጁን ዘረጋላት። አንጀሊ ምንም ሳታመነታ እጁን ያዘችው። በዚህ ቅጽበት ምንም አይነት የጀርባ ሙዚቃ የለም። የዝናቡ ድምፅ እና የሁለቱ የልብ ትርታ ብቻ ነው የሚሰማው። ሁለቱ መደነስ ጀመሩ። ይህ ዳንስ ተራ ዳንስ አይደለም። ራሁል ለቲና የነበረው ፍቅር አንጀሊ የደረሰባትን መገለልና በመካከላቸው ያለውን አጥር የሚሰብር ዳንስ ነበር። ራሁል አንጀሊን በዝናብ ውስጥ አሽከርክሮ ወደ ደረቱ ሲያስጠጋት ሁለቱም ዓለምን የረሱ ይመስሉ ነበር። ዳንሱ ሊያልቅ ሲል ዝናቡ ቀስ እያለ ይቆማል። ያኔ ነው አንጀሊ ወደ እውነታው የምትመለሰው። በአጋጣሚ እጇ ላይ የታሰረው የአማን የእጮኝነት ቀለበት አየችው። ወዲያው ድንገት ደንግጣ ከራሁል እቅፍ ወጣች። ራሁልም ሁኔታውን ሲያይ የጥፋተኝነት ስሜት ተሰማው። አንጀሊ ያለምንም ቃል እንባ እየተናነቃት ወደ ክፍሏ ሮጠች። ራሁል ግን እዚያው ቆሞ አሁንም እወዳታለሁ ግን በጣም ዘግይቻለሁ ብሎ ሲቆጭ እናያለን። ካምፑ ተጠናቆ የመለያ ሰዓት ስለደረሰ ድባቡ በሙሉ በሐዘን ተውጧል። አንጀሊ ከአማን ጋር ወደ ቤቷ ልትሄድ ሻንጣዋን አዘጋጅታለች። ራሁል ደግሞ ልጁን ይዞ ወደ ሙምባይ ሊመለስ ነው። በሌላ በኩል የአንጀሊ ቤት ለሰርጉ ድግስ ተረብሿል። አማን በጣም ደስተኛ ነው። ቤተሰቦቹም ዝግጅታቸውን ጨርሰዋል። አንጀሊ ልክ እንደ በሽተኛ በዝምታ ተውጣለች። እናቷ ልጄ ወይ ምንድነው ደስታ የራቀሽ ይመስላል ብላ ስትጠይቃት አንጀሊ ምንም አይደለውም እናቴ ብላ ተዋሻለች። የአንጀሊና የአማን ሰርግ ቀን ደረሰ። ቤቱ በሙሉ በጌጣጌጥ ተሞልቷል። እንግዶቹም ሞልተዋል። አንጀሊ እጅግ የሚያምር የሰርግ ልብስ ለብሳለች። ነገር ግን ፊቷ ላይ ደስታ የሚባል ነገር አይታይም። በዚህ መሃል ራሁልና ልጁ አንጀሊ ሰርግ ቤቱ ደጃፍ ላይ ደረሱ። ራሁል ሰርግ ቤት ውስጥ ሲገባ ሁሉም እንግዳ አይኑን እሱ ላይ ያደረገ። አንጀሊም ራሁልን ስታየው መራመድ አቃታት። ያን የተሸከመችውን የናፍቆት እንባ መቆጣጠር አቅቷት አይኖቿ መርገብገብ ጀመሩ። አንጀሊ ስቅስቅ ብላ ማልቀስ ጀመረች። ራሁልም መቆም ስላቃተው ዞር ብሎ ከሰርጉ ቤቱ ሊወጣ ሲል ሕፃኗ አንጀሊ አባቷን አቅፋ ቆመችው። መላው የሰርግ ቤት በአንድ ጊዜ ጸጥ አለ። ሁሉም ሰው አማን ምን ሊያደርግ እንደሚችል በጉጉት መጠባበቅ ጀመረ። ራሁል በሐዘን ተሰብሮ ከሰርግ ቤቱ ሊወጣ ሲል አማን አስቆመው። አማን ወደ ራሁልና ወደ አንጀሊ ተጠጋ። ሰርግ ቤት ውስጥ ያለው ሰው ሁሉ በዝምታ ተውጧል። አማን አንጀሊን እጅ ይዞ ወደ ራሁል አስጠጋት።
አማን እንዲህ አለ። አንጀሊ አይኖችሽ ሁል ጊዜ ለራሁል ፍቅር ሲያወሩ እመለከት ነበር። እኔ አንቺን እወድሻለሁ፣ ነገር ግን ያንቺ ልብ ያለው ሌላ ቦታ ነው። እውነተኛ ፍቅር ደግሞ የምትወደውን ሰው ደስታ ማየት ነው። ይህ የአማን ንግግር እንግዶቹን ብቻ ሳይሆን ራሁልንና አንጀሊንም ማስለቀሳቸው። አማን የራሱን የሰርግ ዝግጅት ሰርዞ አንጀሊ ከራሁል ጋር እንድትሆን የፈቀደላት አማን በጣም ደግና ትልቅ ሰው መሆኑን ያሳየበት ትዕይንት ነበር። ራሁል አንጀሊን እያየ አሁንም እወድሻለሁ አላት። አንጀሊም ለዓመታት የጠበቀችውን ያንን ቃል ስትሰማ በደስታ ተንቦገቦገች። በመጨረሻም ሕፃኗ አንጀሊ በደብዳቤው ላይ እናቷ የሰጠቻትን አደራ በመፈጸሟ በደስታ ዘለለች። ራሁልና አንጀሊ በመላው እንግዳ ፊት ተቃቀፉ። ፊልሙ የሚጠናቀቀው ራሁልና አንጀሊ ሲጋቡ ሕፃኗ አንጀሊ በአባቷና በአዲሷ እናቷ መካከል ሆና በደስታ ስትስቅ በማሳየት ነው። ቲናም ከሰማይ ሆና የምትመርቃቸው ይመስል ፎቶዋ ላይ ፈገግታ ይታያል። ጓደኝነት በመጨረሻ ወደ እውነተኛ ፍቅር ተቀይሮ ታሪኩ በደስታ አበቃ።